ርቀት አለው። የተመደበለት በጀት ደግሞ ከ686 ሚሊዮን ብር በላይ ይሆናል። ተቋራጩ ኪንግናም የተሰኘው የኮሪያ ድርጅት ሲሆን አማካሪዎቹ ደግሞ የህንዱሊና ኢትዮጵያዊው ኮር በጋራ የሚሰሩት ነው። የፋይናንስ ምንጮቹ የአፍሪካ ልማት ባንክና የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ መንግስት ናቸው። በጣም አስቸጋሪ ጊዜና ወይት ነበር ያስተላለፍነው። በመኪና የሚጓዙት መንገድ ላይ ያደሩ 2 ቀን 3 ቀን ያደሩ ይቸገሩ ነበር። አሁን ይሄ መንገድ ከተስተካከለ በኋላ በጣም ጥሩ ተመችቶን ነው ያለነው። ፕሮጀክቱ በርግጥ ሲበዛ ተጓቷል። የጅማ የቦንጋና የሚዛን ተፈሪ አስተዳደርና ነዋሪዎችም ቅሬታቸውን በተደጋጋሚ ገልጸዋል። በአመት ለ8 ወራት ያህል ያለማቋረጥ የሚጥለውን ዝናብና የወሰን ማስከበር ስራው በወቅቱ አለመጠናቀቁን እንደ ምክንያት ያስቀምጣል ተቋራጩ። ይህም ሆኖ ግን ከ4 ወራት በኋላ ይጠናቀቃል በሚል ቀጠሮ ተይዞለታል። የቦንጋ ህዝብ እንደ ሌሎቹ ህዝቦች ከጅማ ጋር ከአዲስ አበባ ጋር መገናኘት፣ ከሚዛን ጋር ከሌሎችም ጋር መገናኘት ንግድ ልውውጥ አለ። መንገድ ከሌለ ደግሞ ትርጉም የለውም እና ይሄ መንገድ ሲያልቅ እኛ እስተየው ነው። ከነቀምት በደሌ መቱ ጎሬ እስከ ጋምቤላ ድረስ የተዘረጋው መንገድም ግዙፍ ኢኮኖሚያዊና ማህበራዊ ግልጋሎትን እየሰጠ ነው። ለምሳሌ ከመቱ ጎሬ የተሰራ በቻይና ካምፓኒ የተሰራ አንድ መንገድ አለ። እንደገና ደግሞ ከጎሬ ወደ ጋምቤላ የሚወስድ ሌላ የፌደራል መንገድ አለ። እነዚህ መንገዶች አሁን ከመቱ ወደ ጎሬ ለመምጣት ራሱ በጣም አስቸጋሪ ሁኔታ ነበር። አስፋልቱ ከተዘረጋና የፌደራል መንገድ ሙሉ በሙሉ ከተጠናቀቀ በኋላ ግን በጣም የትራንስፖርት ሰርቪስ በብዛት አለ። የመኪናዎች እና አብዛኛው ሰው ለንግድ ራሱ በጣም ተነሳሽነት አለና በጣም ጥሩ ነገር ነው። ሰው በጣም ደስተኛ ነው በዚህ ጉዳይ ማለት ነው። ለመዝማዛውና ዳገታማው መንገድ ሳይሰራ በፊት የከባድ መኪና አሽከርካሪዎች እዚህ ቦታ ሲደርሱ ኩላሊቴ ይሉ ነበር አሉ። አስቸጋሪው መንገድ ለህመም ይዳርጋቸው ነበር። ዛሬ የቦታው መጠሪያ ሆኗል ኩላሊቴ። በመንገድ ኮንስትራክሽን ኮርፖሬሽን የተገነባው የጋምቤላ ኢታንግ ጂካው መንገድም ለክልሉ ማህበረ ምጣኔ ሀብታዊ እድገት የጎላ ሚና ነው ያለው። ይሄ መንገድ ከመጀመሩ በፊት የነበሩት ነገሮች ምናልባት ከጋምቤላ ተነስተው ላሬ የምትባለው ከተማ ወይም ድንበር አካባቢ እስኪደረስ ድረስ ብዙ ቀናቶች የሚፈጅ ጉዞ ይደረግ የነበርና በአሁኑ ሰዓት ግን እነዚህ ነገሮች እጅግ በጣም ተቃለው 30 ደቂቃና 40 ደቂቃ በማይበልጥ ጊዜ ውስጥ የሚፈልገው ቦታ ላይ መድረስ የሚቻልበት ሁኔታ ተፈጥሯል ማለት ነው። ጥራቱ በጣም ጥሩ መንገድ በአስፋልት ኮንክሪት የሚሰራ መንገድ እንደመሆኑ አንድ ሀገር ከሌላ ሀገር የሚያገናኝ ሀገር መንገድም እንደመሆኑ ጥራቱን የጠበቀና በጥሩ ሁኔታ የሚሰራ መንገድ ነው። በፊት በእግር ነው የምንሄደው። አሁን አውቶቡስ ሲመጡ ከዛ በኋላ ይደርሳል። በእንትና በ2 ደቂቃ በቦታ ይደርሳል። አሁን ችግር የለም። ክቡራትና ክቡራን ተመልካቾቻችን እነሆ አሁን ደግሞ በኢትዮጵያና በደቡብ ሱዳን ዋንኛ ድንበር ላይ እንገኛለን። Relation of two countries, we should have a collaborations to maintain this road so that የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር በሁሉም መስክ ትብብር ወሳኝ ነው።
ለመንገድ ግንባታውም ሆነ ለእንክብካቤው መተጋገዝ አለበት። የተለያዩ ሸቀጦችን ከኢትዮጵያ ወደ ደቡብ ሱዳን ከደቡብ ሱዳን ወደ ኢትዮጵያ ያላንዳች ችግር መላላክ እንችላለን። ይህን የመሰለው ምቹ መንገድ ከሌለ ግን ትብብሩ እንቅስቃሴውም ሆነ ትራንስፖርቱ ፍጹም አዳጋች ነው። በርግጥ ወትሮም ቢሆን እነዚህ ሁለት መንግስታት የኢትዮጵያና የደቡብ ሱዳን መንግስታት መልካም የነበረ የሚባል ግንኙነት የነበራቸው ሀገራቶች ናቸው። አሁን ደግሞ በተለይም ይሄ መንገድ መሰራት ጋር ተያይዞ የነዚህ ሁለት ሀገራቶች ግንኙነት ከዚህ በፊት ከነበረው ከመቼም ጊዜ በበለጠ የተሻለ ግንኙነት እንዲያደርጉና አካባቢያቸው ወይም በዚህ በድንበር አካባቢ ያለው የነሱ የመሬት አቀማመጣቸው አስቸጋሪ ከመሆኑና ለትራንስፖርቴሽን የማይመች ከመሆኑ ጋር ተያይዞ ደቡብ ሱዳኖቹ በአብዛኛው ብዙ ነገሮችን በዚህ በእኛ መንገድ በኩል በቀላሉ ለመተላለፍ የሚችሉበት ሁኔታ ተፈጥሮላቸዋል። ይሄ በመሆኑም ሁለቱ ሀገሮች ከመቼውም በላይ የተሻለ ግንኙነት እንዲፈጥሩ ምክንያት ሆኗቸዋል ማለት ይቻላል። ይህ የአሶሳ ኩርሙክ የመንገድ ፕሮጀክት ነው። 100 ኪሎ ሜትር ርዝመት አለው። ተቋራጩ ሲኖ ሃይድሮ፣ አማካሪዎች ደግሞ አረቢያንና መታፈሪያ ኮንሰልቲንግ ናቸው። ከ502 ሚሊዮን ብር በላይ ወጪ ሆኖበታል። የኢትዮጵያ መንግስት፣ የአረብ ባንክና ሳውዲ ፈንድ የገንዘቡ ምንጮች ናቸው። የተከበራችሁ ተመልካቾቻችን ይህ ከጀርባ የሚገኘው የኢትዮጵያው የቤኒሻንጉል ጉሙዝ ብሔራዊ ክልልና የሱዳኑ የብሉ ናይል ግዛት የጋራ ድንበር ወይም የወል መለያ ነው። ቦታው ኩምሩክ ይሰኛል። ከኩምሩክ አሶሳ ድረስ እንደተመለከትነው ደረጃውን የጠበቀ የአስፋልት መንገድ ተገንብቷል። የመንገዱ ርዝመት 96.7 ኪሎ ሜትር ይለካል። የዚህ መንገድ መገንባት ለሁለቱ ሀገራት የቆየ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ትስስርና ግንኙነት የላቀ ሚና እንደሚኖረው ይታመናል። ሁለቱ የብሉ ናይል ሱዳንና በእኛ በክልሉ ቤኒሻንጉል ጠረፋማ አካባቢ አዋሳኝ እንደመሆኑ መጠን በሁለቱ መካከል ያለውም ደግሞ የንግድ ትስስርም ለወደፊቱም ተጠናክሮ እንደሚቀጥልና ይሄም ደግሞ የወንድማማችነትንም የሚያጠናክር መንገድ እንደሆነ ነው የምንገነዘበው። ከጎረቤት ኬንያ ጋር የቆየውን ኢኮኖሚያዊና ማህበራዊ ትስስር ለማጠናከር ያለመ ስራ፣ ለወጪና ገቢ ንግድ አይነተኛ አስተዋጽኦ ያለው መንገድ ከሐዋሳ ጭቆ፣ ይርጋ ጨፌ፣ ሀገረ ማርያም፣ ያቤሎ፣ ሜጋ፣ ሞያሌ ድረስ በተለያዩ ምዕራፎች በተለያዩ ተቋራጮች ርብርቡ ቀጥሏል። ይህም የዋናው ትራንስ አፍሪካ መንገድ አካል ከመሆኑ ጋር ይጠቀሳል። The main motive is to connect this from Addis Ababa to Mombasa port. የዚህ ፕሮጀክት ዋነኛው መነሻ አዲስ አበባን ከሞምባሳ ወደብ ጋር ማገናኘት ነው። የኛ ፕሮጀክት ደግሞ ከአዲስ አበባ ኬንያ ድንበር ድረስ የሚዘረጋ ዋነኛው የመንገድ አካል ነው። መኪና እስከ ሰፈር ሲመጣ ድረስ ቀርቦ ይዘን የመረተሉን ምርት ወደ ከፋ ማቅረብ ነው እንጂ ምንም ችግር አይመስልም። ከሰው አይሆን በሰም ነው። Government of Ethiopia is doing a lot to develop the road network, and as I know, this is the main part to develop infrastructure. የኢትዮጵያ መንግስት በእውነቱ ትልቅ ስራ ያከናወነ ነው። በተለይም የመንገድ አውታሩን ለማሳደግ ቆርጦ ነው የተነሳው። መንገድ እንደምታውቀው ትልቁ የመሰረተ ልማት አውታር ነው። ይህ ከአዲስ አበባ ሞምባሳ ወደብ ድረስ የሚዘረጋው መንገድ ሁለቱን ሀገራት ያስተሳስራል። የኢትዮጵያን ንግድና ቢዝነስም ያሳልጣል።
started in 2011, actually 2012, and our contract time is 3 years. But ስራችንን በ2002 የጀመርን ቢሆንም ተጠናክረን መንቀሳቀስ የጀመርነው በ2003 ነው። በእርግጥ የኮንትራት ጊዜያችን 3 ዓመት ነበር። አሁን ወደ ማጠናቀቁ ነን። መጀመሪያ አካባቢ ስራችን ዘገምተኛ ነበር። ከኢትዮጵያ መንገዶች ባለስልጣን፣ ከዋናው መስሪያ ቤታችን፣ ከመንግስትና ከአካባቢው ማህበረሰብ ባገኘነው እገዛና ድጋፍ ወደ ኋላ ላይ በጥራትም በፍጥነትም አፈጻጸማችን ተሻሽሏል። ወጣቶቹ ከባለ ነገሮች ተተን ወደ ስራ ተሰማርተን ያው ስራ በመስራት ላይ እንገኛለንና ያው የኛን ህይወት ያመራን ስራንም በጎን እያስካሄድን ነው። Most of the road in Ethiopia before was a gravel road. Now to change, to upgrade. አሁን የጠጠር መንገዶች አሉ፣ ወደ አስፋልትነት መቀየር አለባቸው። ይህ ደግሞ አሁን ካለውን በተሻለ ሀገሪቱ እንድታድግ ያደርጋል። የትኛውም እድገት ያለ መሰረተ ልማት መስፋፋት አይታሰብም። የመንገድ ስራው ደግሞ ለሀገሪቱና ለህዝቦቿ ወሳኝ ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ከሐዋሳ እስከ ሞያሌ ድረስ በ3 ምዕራፎች የተከፋፈለ ደረጃውን የጠበቀ የመንገድ ስራ እያከናወነ ነው። ይህንን ተቀብለው ደግሞ የኬንያ መንግስት ከኬንያ ሞያሌ ሞምባሳ፣ ከሞምባሳ ናይሮቢ ድረስ በተመሳሳይ ሁኔታ ደረጃውን የጠበቀ የመንገድ ስራ በማከናወን ላይ ይገኛል። Ethiopia is the home of all Africans. Yeah. It's a center of all Africans. So all I can say about Ethiopia and Kenya is የኢትዮጵያ ምድር የመላው አፍሪካውያን የጋራ መኖሪያ ነው። ኢትዮጵያና ኬንያም ወንድማማች ሀገራት ናቸው። ይህ መንገድ ደግሞ የበለጠ ያስተሳስረናል። ለማናቸውም ስራዎቻችንም ምቹ ሁኔታን ይፈጥራል። It links the nations and improves the opportunities of business. ያሰላ ዶዶላ ጎባ መንገድ የባሌና የአርሲ ህዝቦችን የዘመናት የመንገድ ጥያቄ መልሷል። ከባለ ራዕዩ መሪ ከአቶ መለስ ዜናዊ ጉብኝት በኋላ ቃል በተገባው መሰረት የተሰራ በቅርቡ በጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የተመረቀ ፕሮጀክት። የአካባቢው የሀገር ሽማግሌዎች ደግሞ መንገዱን ማስታወሻ ይሁንልን እያሉ ነው። የአቶ መለስ ዜናዊ የማይረሳ ማስታወሻ ብዬ ነው እንደ እንትን የሚገምተው። በእውነት ከሆነ ባሌ የኢትዮጵያ አንደኛ የምርት ሀገር የታወቀች ማለት ይቻላል። አሁን መኪናው ሁሉም ነገር በጣም 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 ምቹ፣ በጣም የሚያስደስት ለነጋዴም ለማንኛውም ለኢንቨስትመንቶችን በጣም እንትን የሆነ እንትን ብዬ ነው። መንገዱ በፊትማ ብዙ ችግር አለ፣ በጣም ችግር አለ። መንገዱ በየት ገባለ ሕክምና ለማድረስ ብዙ መንገድ ኪሎ ሜትር ነው። እኛም ለምሳሌ ጤና ጣቢያ ለማድረስ ብዙ ኪሎ ሜትር ይሄዳል። መንገዱ ያው እየተስተካከለ ነው። አይ መንገድ ችግር የለንም አሁን ለዚህ ዲቤ መንግስት ከዚህ ተነስተው በቀን ሐዋሳ ይገባል። ትንሽ መኪና ከሆነ አዲስ አበባ ይገባል። ከነገሌ ተነስተው 695 ኪሎ ሜትር እና ከፍተኛ ለውጥ አለ። አሁን ስናየው ከተማችን ውስጥ ብዙ የመሰረተ ልማት ለውጦች አሉ። ባለሀብቶች እየገቡ ኢንቨስት እያደረጉ ነው። የከተማ ነዋሪም በተነሳሽነት ራሱ እየገነባ
ድሮ አዋራ ሲያስቸግር የነበረው መንገድ ዳር ራሱ ቤቶቻቸውን እየቀየሩ ወደ ንግድ ሴንተር እየቀየሩ ብዙ ተጠቃሚ እየሆኑ ነው። መንገድ ለኔ ማንኛውም ነገር ማለት ነው። ማንኛውም ነገር ለማሳካት ማንኛውም ነገር ለማድረግ ማንኛውም ነገር ለማከናወን መንገድ ትልቅ አስፈላጊና ወሳኝ ነገር ነው ብዬ ነው መደምደም የምችለው። ከ10 ቢሊዮን ብር በላይ ወጪ የሆነበት እጹብ ድንቅ የምህንድስና ጥበብ የተስተዋለበት ከኢኮኖሚያዊና ማህበራዊ ፋይዳው በተጓዳኝ የኢትዮጵያን መልካም ገጽታ በአንድ ደረጃ ከፍ ያደረገ ፕሮጀክት የአዲስ አዳማ የፍጥነት መንገድ ሚያዝያ 27 ቀን ነበር በድምቀት የተመረቀው። እንደሚታወቀው ኢትዮጵያ ከጅቡቲ ጋር የምታደርገው የወደብ ግንኙነት በተሳለጠ ሁኔታ ዋጋ በቀነሰ እና አመቺ በሆነ ሁኔታ እንዲከናወን የዚህ መንገድ ድርሻ በጣም ከፍተኛ ነው። መንገዱን እስከ አዳማ ድረስ ጀመርን እንጂ የመንገዱ ጉዞ እስከ ጅቡቲ ወደብ ድረስ ደረጃ በደረጃ የሚቀጥል ይሆናል። 刚才啊，我和总理先生一起去 በመሰረተ ልማት አውታሮች ግንባታ በኩል በኢትዮጵያ ከፍተኛ ተግባራት እየተከናወኑ አይቻለሁ። ይህ የአዲስ አበባ አዳማ የፍጥነት መንገድም አንዱ ማሳያ ነው። መንገዱ የሁለቱን ሀገራት ግንኙነት ከማጠናከሩ ባሻገር በቀጣይ በጋራ እንድንሰራ የሚያነሳሳ ነው። እስከዛሬ በቃኝ ታከተኝ ሳይል ያገለግለው ያዋሽ ድልድይ ላቅ ባለ ደረጃ እየተገነባ ነው። የሀገሪቱ የወጪና ገቢ ንግድ ከማደጉ አንጻር ዋናው ያዋሽ ኮሪዶር ደረጃውን ሊጠብቅ የግድ ነው አሁን። ነው በጣም ቆንጆ ነው። ለወደፊት ትልቅ ራዕይ ነው ያለው ብዬ ነው ማምነው። ወደፊትም ደግሞ ልጆቼ ወይንም ከኔ በታች ያሉት ጓደኞቼ ወንድሞቼ ልጆች ይሄ ሙያ ይዘው በሚያዩበት ሰዓት በጣም እየተዝናኑ ነው የሚኖሩት የሚል እምነት አለኝ። የሐረር ተለዋጭ አስፋልት መንገድ 20 ኪሎ ሜትር ርዝመት አለው። 360 ሚሊዮን ብር በጀት ተመድቦለታል። ተቋራጩ ገምሹ በየነ የተባለው ሀገር በቀል ኩባንያ ነው። አማካሪው ደግሞ አርቲስቲክ መሐንዲሶች። የገንዘቡ ምንጭ ሙሉ በሙሉ የፌዴሪ መንግስት ነው። የግንባታው ጊዜ ደግሞ 1 ዓመት ተኩል። ይሄ መንገድ በመሰራቱ ለልጆቻችን እኛ እድሜያችንን ጨርሰናል። ለልጆቻችን ግን ስራ የሚፈጥር ዘመን የመጣለት ጊዜ ነው ብዬ ነው ገምተው። የሐረርን የትራፊክ መጨናነቅ የሚቀንስ እንደ ስሙም ባይፓስ የሆነ ከተማዋን ሳይነካ በዳርዳሩን ወደ ጅጅጋና ሌሎች ምስራቅ አካባቢዎች የሚደረጉትን እንቅስቃሴዎች የሚያግዝ መንገድ ነው የሚሰራው። ከኃይሌ ጀምሮ ተደርገ ያለው ውድቀት አይደለም። ከችግር ጋር የተቀጠቀጥን ከጥይት ጋር የተቀጠቀጥን ነበር። አሁን ጥይትን በምን ለውጠነው? እኛ በልማት ነው የምንፈልገው። ወደፊትም ልማት፣ አሁንም ልማት ነው። በመንገድ ዝርጋታ ምክንያት የጉዞ ጊዜ በእጅጉ ቀንሷል። የተሽከርካሪዎች ምልልስ ጨምሯል።
መንገደኞች ካንዱ ቦታ ወደ ሌላኛው ለመዘዋወር ያባክኑት የነበረ ሰዓትም ትርጉም ባለው ደረጃ ቀንሷል። ከቤኒሻንጉል ጉሙዝ ክልል ድባጤ ተነስቶ ከ900 ኪሎ ሜትር በላይ ተጉዞ ጅግጅጋ ዩኒቨርሲቲ የሚማረው ወጣት የሚለው አለው። የመንገድ ሚና በጣም ኃይለኛ ሮል ይጫወታል። ለምሳሌ የመንገድ ብልሽት ካለ በፍጥነት አለመድረስ አለ። በተጠራው ቀን ሄደ አለመድረስ ፔናልቲ መመዝገብ አለ። አሁን በቃ የመንገድ ትራንስፖርት ራሱ አክሰስ በጣም ነው ያለ። ሊድ ካልክ ዛሬውኑ ቲኬት ራሱ የማግኘት አክሰስ አለ። ቶሎ ብለ መድረስ አለ። ጊዜያችን በጣም ይቆጥባልና አሁን ያለው ትራንስፖርት የመንገድ ትራንስፖርት ሲታይ በጣም አሪፍ። አሁን ደግሞ በምስራቅ ኢትዮጵያ ጠረፋማ ቦታ እንገኛለን። ቶጎ ጫሊ ትሰኛለች ቦታዋ። ይቺ ቦታ የጅጅጋና የሀርጌሳን ከተሞች በጋራ የምታገናኝ ቦታ ነች። ከጅጅጋ ሀርጌሳ ድረስ ደረጃውን የጠበቀ የአስፋልት መንገድ ተገንብቶ አገልግሎት መስጠት ከጀመረ ዓመታት ተቆጥረዋል። በዚህም መሰረት የሁለቱ ሀገራት ህዝቦችና መንግስታት በንግድ፣ በኢንቨስትመንት፣ በፖለቲካ፣ በማህበራዊና በኢኮኖሚያዊ መስክ የላቀ ደረጃ የደረሱበት አጋጣሚ ተፈጥሯል። መንገድ ማለት ለአንድ ሀገር ከፍተኛ የእድገት አስተዋጽኦ ነው። ያ ማለት ምንድነው? መንገድ ካለ የገጠሩ ክፍል ከከተማው የመገናኘት ኢምፖርት ኤንድ ኤክስፖርት የማድረግ እንትኑ ለሀገራችን ከፍተኛ የኢኮኖሚ እድገት ነው። መንገድ የወጣበት ቦታ ላይ በሙሉ ቢያንስ የማያድግ ከተማ አለ ብዬ አላስብም። ስለዚህ መንገድ ወሳኝ ነው ማለት ነው ለአንድ ሀገር። አቶ መለስ ዜናዊ በጉራጌ ዞን የሥራ ጉብኝት ባደረጉ ጊዜ የአካባቢው ነዋሪዎች ያነሷቸው ጥያቄዎች በዋነኛነት ሁለት ነበሩ። ዩኒቨርሲቲ ይከፈትልንና የቡታጅራ ወልቂጤ መንገድ ይገንባልን የሚሉ 20 ኪሎ ሜትር በሚረዝመው የዘቢዳር ወይንም የችኩል ተራራ ግርዶሽ ለዘመናት ሆድና ጀርባ ሆነው ኖረዋል የቡታጅራና ወልቂጤ ከተሞች ነዋሪዎች። አንተም እዚያ ማዶ አንቺም እዚህ ማዶ አንገናኝም ወይ ተራራው ተንዶ እንደተባለው ዛሬ የዘቢዳር ወይንም የችኩል ተራራ ተንዷል፣ መንገድ ሆኗል። ባለራዕዩ መሪ እስከዛሬ ድረስ ማንም መሪ ማንም ጠቅላይ ሚኒስትር እዚህ አካባቢ ረግጦት የማያየው በመርገጡ ብቻ እንደተሰራ ነው የቆጠረው ህዝባችን። ቃልና ተግባራቸው አንድ በመሆኑና በአጭር ጊዜ በመሰራቱ ህዝባችን በጣም በአድናቆት ነው የተመለከተው። መንገድ ማለት መንገድ ጤና፣ መንገድ ውሃ፣ መንገድ ልማት። ዛሬ ነጭ ሽንኩርት እናመርታለን በደጃፋችን እዚህ በጆባር እንኳን ሳናመጣ ጠረጋ ላይ ሳናመጣ በደጃፋችን ደርድረን በደጃፋችን ዋጋ ተነጋግረን የተስማማው ገዝቶን ይሄዳል። ካልተስማማን ደግሞ በዛው ትራንስፖርት ጭነን የፈላ አዲስ አበባ ስንፈልግ እንወስዳለን፣ ቡታጅራ ስንፈልግ እንወስዳለን፣ ወልቂጤ ስንፈልግ እንወስዳለን። ወልቂጤ ከቡታጅራ ወይም ቡታጅራ ከወልቂጤ ለመገናኘት በአዲስ አበባ ወይም በአለም ገና ዞረው ለመገናኘት 300 ኪሎ ሜትር ያህል ይፈጅባቸው ነበር። እሱም ምናልባት የሙሉ ቀን ጉዞ ነበር ከዚህ በፊት እነሱ እንደሚነግሩን የሚጓዙት። አሁን ግን ይሄ ርቀት ወደ 95 ኪሎ ሜትር ቀንሷል። ኦልሞስት 1/3 ማለት ነው። ይሄ ደግሞ የ40 እና የ50 ደቂቃ ምናልባትም 1 ሰዓት ማክሲመም የሚፈጅባቸው ሆኗል። በ5 ዓመታቱ የእድገትና ትራንስፎርሜሽን እቅድ ትኩረት ከተሰጣቸው የመንገድ ዘርፍ ጉዳዮች መካከል አንደኛው ነው ሁሉን አቀፍ የገጠር መንገድ ፕሮግራም ወይንም በእንግሊዘኛው ምህጻር URRAP ዩራፕ። በቀበሌያችን ውስጥ ያው 29 ልማት ቡድኖች አሉ። እነዛም በአደረጃጀት 1 ለ5 በመዘጋጀት ማንኛውንም ስራዎች ይሰራሉ። ለዚህ ደግሞ ለመኪና ጎዳና ስንበቃ ይሄን የምታዩትን መኪና ጎዳና ስራ የተደረፈውን ድርፍ ዱቄ ከሚባል ቀበሌ ከዛ ከረክበን አሁን እኛ ቀበሌ ላይ ገብተን
ችግሩማ እንግዲህ ያው በጭቃም ጊዜ ጭቃው ያስከድንም በጣም ጭቃ ተነክረን ነው የምንሄደው። አሁን ግን ይሄ መስመሩ ተወጣለን እኛም ጣዲያ ብለን ደህና ወደ ገበያም ሆነ ወደ ከተማ እንወጣለን። እኔ እንኳን ያሳለፍኩኝ በዛው በጭንቁ ጊዜ ነው። ባልጋም በምንም ተጓዝኩኝ ጨርሻለሁ። አሁን ዛሬ እየወለዱ ያሉ ወጣቶች እና ወጣት ሴቶች በጣም ጥሩ ሆኖላቸዋል። አልፎ ተርፎ ለገበሬም ደግሞ ገበሬ ምርቱን ለገበያ ለማቅረብ በፈረስም ቢጭን በመኪናም ቢያመጣ በተደላደለ መልኩ ነው። አሁን እንደምታየው የተራራው ራሱ ቦዶዘር የማይናድ እየናዱ ድንጋይም ራሱ እያየው ነው። በጣም ጥሩ ስራ ነው የሚሰሩት ያሉት። በቀን ደግሞ ከ400 ከ500 በላይ ህዝብ ነው የሚውለው። እሱም በነፃ ነው የሚሰራ ማለት ነው። በ5 ዓመታቱ የእድገትና የትራንስፎርሜሽን እቅድ በዚሁ በዩራፕ ፕሮግራም ከ71523 ኪሎ ሜትር በላይ ለመገንባት እቅድ ተይዟል። በአመት በአማካኝ ወደ 14000 ኪሎ ሜትር ይገነባል የሚል ነው በመርሃ ግብሩ የተመለከተው። እስካሁን ድረስም ወደ 36000 ኪሎ ሜትር የሚጠጋ መንገድ ተሰርቷል። ያሁኑ ቀደም ሲልና አሁኑ ያገኘነው ስራ በአደረጃጀት የምንሰራው ስራችን ትንሽ ቀለል ይልልናል። የቀደም ግን መጓተት ነው፣ በቃ ወደ ኋላ ይስበን ነበር። ግን ያሁን ንቅናቄና ራሱ ሙራኑ ራሱ በቃ ያጅብን ነው የምንሰራው። በጣም አሪፍ ነው ያሁኑ ስራ። አካባቢው ቡና አለው፣ ድንች ያርሳል፣ ቡና በደንብ አለው፣ እህል አለው፣ መስኖ አለው። ይሄን ካገኝ ዘንዳ አሁን ዛሬ ምን ብዬ ልንገራችሁ? ደቂቃ በደቂቃ መመላለስ ነው በዚህ ገበያ። أودوك صعين كقدم أي خيادن مرح حدث مرح لك أي خيادنا مرح لو ممكن በፊት አህዮችን ጭነህ መጓዝ እንኳን ከባድ ነበር። መንገዱ አስቸጋሪ በመሆኑ አህዮችን እየመራ የሚጓዝ ሰው ያስፈልጋል። አሁን መንገዱን በፍላጎትና በደስታ እየሰራነው ነው። በልማት ቡድን ተደራጅተን በፈረቃም ነው እየሰራን ያለነው። ወጣቶችንና ሴቶችን በጥቃቅንና አነስተኛ የግንባታ ተቋማት በማደራጀት ወደ ኢንዱስትሪው እንዲገቡ አስችሏል ፕሮግራሙ። ከ5 ከ10 ዓመታት በኋላ በቁጥር የበዙ በአቅም የደረጁ መሐንዲሶች የሚፈሩ መሆናቸውን እዚህ ጋር ልብ ይሏል። የፕሮግራሙ ዓላማ ሎካል የሆኑ ፕሮፌሽናልስ በዛ ኢንዱስትሪ ማስገባትና ኢንዱስትሪው ጤናማ ሆኖ በሎካል ኮንትራክተርስ እና ኮንሳልታንትስ ስራዎችን በአገር ውስጥ እንዲሰሩና ብዙ ነገሮችን ያስቀራል። የፎሬን ከረንሲ አንድ ነገሮች የሚል ነገሮች እሱ ዋናው ነገሩ ነው። እኛም በዛ ፕሮግራም ዓላማ ለውጦች እያየን ነው። ግዳንዳ ምስት ነው ቦታውን የተካፈለው። ልክ ነው። አሁን እኮ ቢያንስ ወደ 34 ኪሎ ሜትር አካባቢ በዩራፕ ፕሮግራም ተሰርቷል። እሱ በርካታ ችግሮችን እየቀረፍንበት ነው። እናቶች ወደ ሆስፒታል ወደ ጤና ጣቢያ እየመጡ እየተገላገሉ ነው። ያን በማየት አሁን እያንዳንዱ 28ቱ ቀበሌ መንገድ ይሰራልኝ ጥያቄ ነው እየጠየቀ ያለው። አሁን የገብረዲማ የሚባለው ክልል በጣም ቡና ያለበትና ኮረሪማ የሚገኝበት ትልቅ ሀብት ያለበት ቦታ ሆኖ መሻገር አይችሉም፣ መኪና መግባት አይችልም። በጣም ከፍተኛ ችግር ነበር ለገበያ ራሱ የኢኮኖሚያቸው ወደ ገበያ ለማቅረብ። አሁን ግን ከ2005 ጀምሮ 2004 አላለቀም፣ 2005 ላይ ነው ያለቀው። ከዛ ጊዜ ጀምሮ መኪና እስከዛ ድረስ ነው የሚገባው። የገባላቸው ቡናውንም ኮረሪማውንም እየጫነ የገበያ አገልግሎት አግኝተዋል። ደም ስር ስለሆነ መንገድ
አሁን የራብ ብዙ ነገር ቀርፎልናል ማለት ነው። እስከ 2005 45 ኪሎ ሜትር ሰርተናል። 45 ኪሎ ሜትር በመንገድ ሲታይም ቀላል ኪሎ ሜትር አይደለም። ስለዚህ ብዙ ችግር ቀርፎልናል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንደተከታተላችሁት እንግዲህ ከሰሜን የኢትዮጵያ ጫፍ እስከ ደቡብ ከምስራቅ እስከ ምዕራብ በኢትዮጵያ መንገዶች ባለስልጣን ባለቤትነት የተከናወኑ የመንገድ ስራዎችን የተወሰኑትንና የተመረጡትን ብቻ ተመልክተናል። በዚህ ምልከታችን በመንገድ ተደራሽነት በኩል ተአምር በሚል ሊገለጽ የሚችል ስራ እየተሰራ እንደሆነ ነው ያየነው። ከዚህ ባሻገር መንግስታዊ ባልሆኑ ድርጅቶች፣ በልማት ማህበራት በዋናነት በህብረተሰቡ የጉልበት ተሳትፎ አያሌ የመንገድ አውታሮች እየተዘረጉ ነው። ይሄም አንዳንዶቹ እንዳሉት ኢትዮጵያ በመንገድ ልማት ዘርፍ እንደ ጠፍር አልጋ እየተሳሰረች መሆኑን ያሳየን ነው። አዲስ አበባን ከክልሎች ክልሎችን እርስ በርሳቸው ለማገናኘት ቋጥኞች ተንደዋል። ሰንሰለታማ ተራሮች ጥቁሩን ሸማ አናታቸው ላይ ጠምጥመዋል። ጭው ያሉ በረሃዎች ደረታቸውን በአስፋልት ተነክሰዋል። የመንገድ መረብ ዝርጋታው ስርጭት ፍትሃዊ በሆነ መልኩ ተከናውኗል። በየአቅጣጫው የተገነቡ መንገዶች ከየትም ወደ የትም በምቾት ያደርሳሉ፣ ይመልሳሉ። አንድ የጋራ የኢኮኖሚና የፖለቲካ ማህበረሰብን በመፍጠር የተጀመረውን የኢትዮጵያ ህዳሴ ለማብሰር የበኩላቸውን ድርሻ እየተወጡ ነው። ኢትዮጵያም ብሔሮች፣ ብሔረሰቦችና ህዝቦች ተነጣጥለው ሳይሆን ተሳስረው የሚኖሩባት መሆኗን በእርግጠኝነት እያረጋገጡ ይገኛሉ።